ያለውን ህይወቴን ክርስቶስ በተአምር አዳነ ስል እነሱ ክብራቸው የሚነካ ከሆነ እኔ በቃ ወጥቻለሁ ከዛ ፋሚሊ መስመር ማለት ነው። እውነት ከመናገር አፌ አያርፍም። እና ያንተን ሜሴጆች ግን ሰምቼ አላቅም። ምን ለማለት ነው ይሄን አስረዝሜ ያወራሁት? ቀርጸኸው ቢሆን ኖሮ ወይኔ ሁሉም ሰው እኮ ነው የሚሰማ፣ ጴንጤ ብቻ አይደለም እኮ ሁሉም። ቃሉ እኮ ብዙን ሰው ይማርካል። ቃሉ ሰው ጆሮ ከደረሰ ጭንቅላት ውስጥ ከገባ እስላሙንም ሌላውንም ክርስቲያኑንም በሙሉ ይነካል። ትሩዝ ነዋ። ትሩዝ ሲገለጥ አሃ እነዚህ ነቢያት የሚባሉት ለካ አሃ። እኔ ባይብል ስኩል ተማሪ ነኝ፣ ሴሚነሪ ምሩቅ ነኝ። ግን እንደዚህ ተረድቼው አላውቅም። አንተ አሁን እንዳስተማርከው ነቢያት ነን ስለሚሉ በጣም ነው ያረድከው ሰይጣንን፣ በጣም ነው የጨፈጨፍከው። እግዚአብሔር ምስክሬ ነው። ምንም ርህራሄ አላረክለትም። በጣም ከስሩ ነው የነቀልከው። እና ምንድን አሁን እንደውም አዲስ አበባ የመሄድ እድል ባገኝ እዩ ጩፋን ሳላገኝ አልመለስም። ቤቱ ድረስ ሄጄ በተቻለኝ መጠን አገኘዋለሁ እያልኩ አስባለሁ፣ ምን እንደሚል ለመስማት። ምክንያቱም ተስፋ አልቆረጥኩም። ይሄ ልጅ ያስተውላል፣ ይመለሳል የማለት ነገር ውስጤ ስላለ ደግሞ እንዲነሱም እኮ ጸልየን ነበረ። ሲነሱም እግዚአብሔር ያስነሳቸው መስሎን ነበረ። ኋላ እንዳለ ቅድም እንደሰበከው ኤልዛቤል ገብታ በሙሉ ተቆጣጠረች። መኪና ማሳየት፣ ሚስቶቻቸው እንኳን ከየት እንደተነሱ ረስተው ልክ የሆነ ዘፋኝ አርቲስት ነው የሚመስሉት። ጥፍራቸው፣ ከንፈራቸው፣ ሂማን ሄራቸው፣ መኪና እየያዛቸው። ግን ህዝቡ አናድድህም? የሚከተላቸው ህዝቡ ያበደ ህዝቡ ነው ራሱ ያበደ። እና ምንድን ነው እኔ አሁን ግን ተስፋ አልቆረጥኩም። ግን ይከብዳል እነሱን መመለስ። ቢሆንም እግዚአብሔር ቀጥቷቸው መልሷቸው ካልሆነ እኛ አሁን ድሆችን የሚሰሙ አይመስለኝም። ቡሽሪን ቅድም ጠቅሼ ነበር። የጋናዊው ሰውዬ ነቢይ በላይ ይሁን ሐዋርያው ታምራት ታረቀኝውን ያስመጧቸው ጊዜ እሱን እኮ መንፈሳዊ አባት እኮ አበርጎ መንፈሳዊ አባት አርገውት ነበር። ጋናዎችን አግኝቻለሁ አሜሪካን ሀገር፣ በጣም ነው የሚስቁት። እና ምን ልል ፈልጌ ነው እኔ ተስፋ አልቆረጥኩም። እዩ ቢመለስ ደስ ይለኝ ነበረ። የሰደባቸውን ስድቦች እየጠቀሰ ልባቸውን አቆማለሁ ያለ ጠቅላይ ሚኒስትሩን ራሱ መጥራት ከባድ ስህተት ነው። የቆሎ ጓደኛ አድርጎ የበሻሻውን አብይና የሾላውን ነብይ እኩል አድርጎ ማስቀመጥ በጣም አስቸጋሪ እና ያስቃል። ምን አለማወቅ ነው ወይስ አንተ የደቡብ ልጅ ነህ? እኔም የደቡብ ልጅ ነኝ። እኛ ይመስገነው እኛ ጎንደሬ ሳንሆን እኮ ነው አማርኛ ቅኔ ያስተማረን ጌታ። እኔ የከፋ ልጅ ነኝ። አሁን አንተ የምትናገራቸው ቅኔዎች ናቸው። ቅኔ ነው ራሱ። መልእክቶች ሰምና ወርቅ አላቸው። ታውቃለህ? እኔ ሰምና ወርቅ ላወጣላቸው እችላለሁ በአረፍተ ነገር አስቀምጬ፣ ከዛ ወደ ግጥም ለውጬ በደንብ አድርጌ ሰምና ወርቅ ራሴ ልሰራ እችላለሁ። ያንተ መልእክቶች ካደመጥኩ ከአስከበ ቬሪ ቬሪ ኒውትሪሽናል ነው ልንገርህ። በጣም ለተራበ እና ለከሳ ሰው በዚህ ዘመን ውዥንብር ያንተ መልእክቶች በጣም የሚመግቡ ናቸው። እኔ አሁን 50-50 ነኝ። ነቢይ ነን የሚሉትን እድሜያቸውን ስለማቅ ያሳዝኑኛል። የሆነ ከጨፈጨፍናቸው ድንገት እንደው ይጠፉ ይሆን የማለት የእኔ ትክክል አይደለም ብዬ አይደለም አቋሜ። ግን ቅድም እንዳልኩ የማስበው ነገር ምናልባት ይመለሱ ይሆን፣ ሽማግሌዎችን ይቅርታ ይጠይቁ ይሆን እና ከዛ ደግሞ ቪዲዮ ላይ ቀርበው መልስ ይሰጡ ይሆን የማለት ተስፋ ስላለኝ ነው እንጂ እንዲህ አይኔን አላሽም ያንተን ትምህርቶች ለመስማት። ተባረክልኝ። ግን ውሃ ጠጣ አደራ። ረጅም ጊዜ ስትናገር ውሃ ስትጠጣ አላየሁም። ተባረክልኝ።
አሜን አሜን። ጌታ ነው። ትክክል። ትክክል። የበላይ በላይ ትክክል ትክክል ትክክል። ትክክል ትክክል። ትክክል ትክክል። አሜን